ሰዓታችን ትንሽ ስለሆነ ወደ ትምህርቱ ገባለው። ክቡር አባታችን ክቡር መምህር ደጀኔ በእውነት ነው አብሮን ቅድስት ሥላሴ መንፈሳዊ ኮሌጅ የተማረ ታላቅ ወንድሜ ነው። ዛሬ ስላገኘሁት ደስ ብሎኛል። እዚህ አዳማ ነው ያገኘሁት። እግዚአብሔር በፈቀደ ሰዓት እግዚአብሔር ያስተምረናል። የምንማረው አጠር አድርገን ሳላበዛ የእግዚአብሔርን ቃል እንነጋገራለን። አምላካችን ልዑል እግዚአብሔር የሚስጥር ባለቤት ነውና ሚስጥሩን ገልጦ ያስተምረን። የምንማረውን በልቦናችን ጽላት ወይም ሰሌዳ ላይ ይጻፍልን። 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ዛሬ የተነበበው ወንጌልም በምስራቅም የተሰበከው ሰው መሆናችንን እንድናስብ፣ አፈር መሆናችንን እንድናስብ፣ ዛሬ ታይተን የምንጠፋ መሆናችንን አስበን እግዚአብሔር አምላካችን በጥበቡ ምድርን ሰማይን ያስጌጠ መዓዛ ቅዱሳን ተብሎ የሚጠራ ክርስቶስ የሰማይና የምድር ገጽን ያስዋበ አምላክ መሆኑን በዝማሬ አባቶች ሊቃውንት ሲያመሰግኑ አድረዋል። አምላካችን እግዚአብሔር ምሕረቱን ሳያርቅልን በቸርነቱ በምንሰራው ሥራ ፈጥኖ ሳይፈርድ ቅዱስ ዳዊት እንዳለ እመሰ ኃጢአትኖ ትታቀብ እግዚኦ መኑ ይቀውም ቅድሜከ፣ አቤቱ አንተ ኃጢአትን ብትጠባበቅ በፊት ማን ይቆማል ይላል። አያችሁ፣ አንተ ኃጢአትን ብትጠባበቅ፣ ስንገባ አብረህ ብትገባ፣ ስንወጣ አብረህ ብትወጣ፣ በምንሰራው ኃጢአት ሁሉ ኃጢአታችንን ተጠባብቀ ፈጥረ ብታጠፋ ጽድቅ ያለው ጽድቅ የሚፈጽም ጽድቅ የሚሰራ በፊት ሊቆም የሚችል ማን ነው? ማንም የለም። እግዚአብሔር ከሰማይ ወደ ምድር ተመለከተ ነው የሚለው። ሁሉም በድለዋል፣ ሁሉም ረክሰዋል፣ በእግዚአብሔር ፊት እንኳን ሰማያትን ሰዎች አይደሉም። ስለዚህ እግዚአብሔር ኃጢአታችንን አይጠባበቅም። በቸርነቱ ግን እንድንመለስ እንድንመጣ ይፈልጋል። እግዚአብሔር ስለሚወደን ነው ከሰማይ የመጣው፣ ስለሚወደን ነው ከድንግል ማርያም የተወለደው፣ ስለሚወደን ነው ደሙን አፍስሶ ያዳነን ወገኖቼ። ስለዚህ የወደደንን አምላክ ደግሞ እኛም እስከ መጨረሻ ድረስ መታመን አለብን። ለዚህ አምላክ ሥጋውን ለቆረሰልን ደሙን ላፈሰሰልን ከዘላለማዊ ሞት ላዳነን አምላክ መታመን ይገባናል። ያን የሕይወት አክሊል ለመቀዳጀት ያን ሰማያዊ መንግሥት ለመውረስ መታመን አለብን። በምን? በሃይማኖት በመጽናት፣ በምን? ንስሐ በመግባት፣ በምን? ቅዱስ ሥጋውን ክቡር ደሙን በመቀበል፣ በምን? እንደ እግዚአብሔር ፈቃድና ሐሳብ በመመላለስ። ማን ይርዳን? ድምፃቸው አይሰማም። ማን ይርዳን? እሴን ገናና አምላክ አመስግኑት ወገኖች። አስቀድማችሁ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ሁሉም ይጨመርላችኋል። የቃሉ ባለቤት በአዳም መተላለፍ ምክንያት ሞት ተፈርዶብን የነበርነው የሰው ልጆችን ከዘላለም ሞትና ጉስቁልና ለማውጣት በጨለማ ያለነውን ወደ ብርሃን፣ ጨለማ ድቅድቅ ጨለማ፣ ጽድቅ የሌለበት ጨለማ፣ መርገም ያለበት ጨለማ፣ ከዛ ጨለማ ለማውጣት ብርሃን ሊሰጠን ወደዚህ ምድር የመጣ በአዳም መተላለፍ የሞትነውን ሕያው ሊያደርገን ሞትን ፈርሰን በስብሰን የምንቀረው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ያበሰረልን እንደማንሞት እንደማንበሰብስ ፈርሰን እንደማንቀር እርሱ የትንሣኤ በኩር ሆኖ ያሳየን መድኃኒታችን ኢየሱስ ክርስቶስ በግራ ያለነውን ወደ ቀኝ፣ በጨለማ ያለነውን ወደ ብርሃን ያወጣን
የድንግል ማርያም ልጅ መድኃኔዓለም ነው የተናገረው። አስቀድማችሁ የእግዚአብሔርን መንግሥትን ጽድቁን ፈልጉ ወባሕቱ አሱ መንግሥተ እግዚአብሔር ወጽድቆ ነው የሚለው። የእግዚአብሔርን መንግሥት ፈልጉ። ምናልባት የእግዚአብሔርን መንግሥት በፍለጋ እናገኛለን ወይ? ክርስቲያኖች የእግዚአብሔር መንግሥት የት ነው ያለችው? የእግዚአብሔርን መንግሥት ፈልጉ። አስቀድማችሁ የእግዚአብሔርን መንግሥት ሐዋርያት የእግዚአብሔር